እንዴት ናችሁ የያቫን ቤተሰብ? ያው ሜክ ሹር ቱ ሰብስክራይብ ልጅ ጋይስ እየገባን ነው። ኃይሊ እንዴት ነው? ሰላም አግዙት። በጣም ጎበዝ ልጅ ነው። ሰብስክራይብ እያረጋችሁ በጣም ከባድ ነው። ደከመኝ ጋይስ። ሰላም ይቱም እንደተለመደ በሌላ ቪዲዮ ተመልሰናል። አሁን የምንገኘው ኢዲኤፍ ጂም ጋር ተገኝተን ዛሬ ጂም ልንሰራ ነው። ኦልሞስት ወደ 4-5 ወር የሚሆን አልሰራሁም ጂም። ዛሬ እዛ ገብተን ልንሰራ ነው። ማትዋል አለ፣ ኃይሉም አለ። ጋይስ ሌትስ ጎ። ሰብስክራይብ ያደረጋችሁ እንግባ። ያው እንደምታዩት ቶማስ ይላል። የገባን ነው ጋይስ፣ የገባን ነው። ኃይሊ እንዴት ነው? ሰላም ነው አለን። እንዴት ነው አለን? አለን። ሰላም ነው ሁሉ ነገር። ፋሚሊዎች ያሉ የዩቲዩብ ምን ትላቸዋለህ? ስለመጣህ ደስ ብሎኛል። አግዙት። በጣም ጎበዝ ልጅ ነው። ሰብስክራይብ እያረጋችሁ ዛሬ ጂም ልንሰራ ነው። ዛሬ ጂም አብረን እንሰራለን። ማቲም አለ። ስለዚህ በደንብ አግዙት። ልጅየው በጣም ጎበዝ ልጅ ነው እና ስለመጣህ ደስ ብሎኛል። ቴንክ ዩ ኃይሊ፣ በጣም ነው ደስ ያለኝ። እሺ ኃይሊ። ኃይሊ ቤትን ጀምር። የሆነ ቀላል ነገሮች ተሰራ ነበር፣ ጠፍቶኛል። ያሳየኝ ትንሽ ሰራ እናደርግና ከማትወላ ጋይስ አሁን ገብተናል። ልንሰራ ነው። እንደምታዩት አውትፊታችን ባግ ይላል አድርገናል። ዛሬ አሁን ልንሰራ ነው። 4-5 ወር አድርጌያለሁ ካልሰራው ጋይስ፣ በጣም ከባድ ነው እና አሁን ልሞክር ነው። ልሞክር ነው። ሌላ ቀን መጥተን በደንብ እንሰራለን። ቶሚም ይኖራል ብለን እናስባለን። ወዳችኋለሁ ጋይስ። ሰብስክራይብ ያደርጋችሁ ሌትስ ጎ። እንግዲህ ጂማችን ይሄን ይመስላል። ከዚህ አጠገብ በሙሉ ያሉት በሙሉ ከወገብ በታች የምንሰራባቸው ማሽኖች ናቸው። ከወገብ በታች እነዚህ ብሉቱዝ ምናምን የምንሰራባቸው የመቀመጫና አካባቢው ያሉ መስሎችን በጣም የምንገነባባቸው እነዚህ ማሽኖች ናቸው። ስለዚህ ቦክሲንግም አለ እንደምታዩት። ቦክሲንግ እንለማመዳለን። በደንብ ሁሉን ሞክረዋለን። ይሄ ደግሞ ዳንስ ፊትነስ፣ ያው ቶማስ ያቀረበበት ዳንስ ፊትነስ ነው። ይሄ በሙሉ ባዶ የሆነው ቦታ አሁን ማታ 12 ሰዓት ጀምሮ እስከ 1 ሰዓት ድረስ ይሄ ሞልቶ ነው የምታገኙት። ይሞላል። አሁን ገና 8 ሰዓት ስለሆነ ቀን ስለሆነ ለዛ ነው ሙሉ ነው እና ስለዚህ ይሄን ይመስላል ጂማችን። ይሄ ከወገብ በላይ ቼስት፣ ሾልደር ምናምን እንሰራባቸው መስሪያዎች ናቸው። ጂማችኖች አሁን ቤት እንጀምር። የሆነ የምንሰራበት አሁን እንግዲህ ቀለል ያለ እንጀምርበት። እነዚህ ከወገብ በላይ ያሉ ነገሮችን ብንሰራ የተሻለ ይሆናል። ነገሮችን ይሆናል ብዬ አስባለሁ። ኦኬ እንጀምር። ቤት ናቸው። ለምሳሌ ይሄ የቼስት ማሽን ነው። ይሄ አሰራሩን ላሳይህ። እዚህ ነው መስራት ትችላለህ። ልክ በእነዚህ አሁን የአፐር የሎወር የሚድል ቼስቶችን ልትሰራባቸው የምትችሉ ልክ እነዚህን በተጠቀምክ ቁጥር የቼስትህ እንትን ሎወር እየሆነ ይሄዳል ማለት ነው። እንደዚህ ዝቅ ባረከው ቁጥር ዝቅ እያረከው ትሄዳለህ። እንደዚህ ከፍ እያረከው የቼስት ነው። በጣም ቆንጆ ማሽን ነው። ይሄ አንደኛው ነው። ሌላኛው ይሄ ደግሞ ኖርማሊ የትከሻችን የሚያሰራ ሾልደር ፕረስ የሚባለው ነው። ይሄ ደግሞ እንደዚህ ነው የሚሰራው። ይሄ ደግሞ እንደዚህ ነው የሚሰራው። ወር ላይ እያነሳህ ማለት ነው። ወር ላይ እንደዚህ በጣም አሪፍ ቼስት ፕረስ ማሽን ነው እና ማሽኖቹ በጣም ቆንጆ ማሽኖች ናቸው። እንደምታያቸው እዚህ ፍላይ አለ፣ እዚህኛው የባክ አለ። በጣም ቆንጆ ማሽን ነው። ይሄ ራሱ ባክ፣ እነዚህ ይሄም ራሱ የባክ ነው።
አሁን ይሄ ባክ ነው የምትሰራበት። እንደዚህ ተቀምጠህ ወደ ኋላ ሰውነትህን እንትን የምታረግበት ነው። እንደዚህ ይዘህ ወደ ኋላ ሁለቱንም አንድ ላይ ማድረግ ትችላለህ። ለየብቻ ማድረግ ትችላለህ። ለምሳሌ አንዱን ለብቻው እንደዚህ መስራት ትችላለህ። ይሄን ወደ ኋላ ይሄኛውንም እንደዚህ መስራት ትችላለህ ብቻውን። ሁለቱንም አንድ ላይ አድርገህ ትሰራለህ። በጣም ቆንጆ ማሽኖች ናቸው እነዚህ። በጣም አይታወቁ ማሽኖች ናቸው። ማሽኖቹ ቆንጆ ናቸው። ይሄም እንደዚሁ የቸስት ነው። እዚህ ጋር አሁን የባክ ደግሞ ይሄኛው በጣም አሪፍ ማሽን ነው። በደንብ ኮንትሮል እያደረክ የምትሰራበት ቆንጆ ማሽን ነው። ይሄ አሁን እዚህ አየው ምን ያክል ሰውነትን በእንትን እንደሚያደርግ በጣም ቆንጆ ማሽን ነው። ኮንትሮል ማድረግ ይጠይቃል። እና በጣም ዘመናዊ የሆኑ ማሽኖች አሉ። ቆንጆ ማሽኖች ናቸው። ያንን ብትጀምረው ደስ ይለኛል። እዛ ጋር ነችን ባኳን ትሰራለህ። ቀለል ያለ እሱ ጀምራ በዚህ ጀምር። አይ ከባድ አይደለም፣ ቀላል ነው። የጨመርካ በደንብ የጨመርክ ማለት ነው። ልክ ነኝ። ስትሬች ያደርጋል፣ ይሰራል በደንብ። በቃ ሌላ እንሞክር። ይሄ ጀርባ ነው። እንዴ በዚህ ልግባ? እሺ ሌላ እሺ። ይሄ ደግሞ ቆንጆ ማሽን ነው፣ የባይሴፕስ ነው። አሰራሩን በደንብ አሳያለሁ። በደንብ ተደግፎ ሊሰራበት የሚችል በጣም ቆንጆ ማሽን ነው። ላሳይ። ይሄ ለምሳሌ ምንድነው የምታደርገው? ይሄ እንደዚህ እንደተደገፈ ይሄኛውን ብቻ ማምጣት። እዚህ በጣም ይሄ ብቻ እንዲነሳ ነው የምትፈልገው። ይሄ ድጋፍ አግኝቶ በደንብ እንትንህን ያሰራልሃል ማለት ነው። ይሄ በጣም አሪፍ ነው፣ ቆንጆ ማሽን ነው። እስቲ ሞክረው። ትንሽ ከበድ ይላል፣ ካለበለዚያ ይሄን አነሳልሃለሁ። መቀነስ ነው በቃ እዚህ ጋር የሚደረጉትን ነገሮች። ጋይ በጣም ከባድ ነው፣ ሞክረው። ልክ ነኝ? ሌላ በቃ ትንሽ እንሞክርና ለዛሬ ይበቃናል። ደክሞናል ጋይስ በጣም እኔ ከብዶኛል። አንደኛው ቆንጆ ማሽን ይቺ ነች። ይቺ በጣም ቆንጆ የሚባል ማሽን ነው። ይሄኛው መቀነስ ይኖርብናል። አዎ ከባድ ነው። እሳያችሁ ይሄ በጣም ከባድ ነውና ይበቃናል። አንዳ አዎ ለኔ ቀለል አድርግልኝ። አሪፍ ማሽን የሚባል እዚህ በጣም ለየት የሚያደርገው ምን መሰለህ? ይሄ አሁን
የምትፈልገውን ያክል ዲስታንስ አሲስት ያደርጋል። ማንም ሰው ግፋልኝ ምናምን አትልም። ያለህን አቅም ለመጠቀም እንድትችል በዚህ ይኸውልህ ያየው ወደዚህ ያመጣልሃል። ከዚህ ከኋላ ያለውን እንዲህ ብለህ ከምትሰራ ይሄን እንደዚህ ስትጫነው ራሱ ያመጣልሃል ወደዚህ ያየው። ይሄን ልክ ስትጫን ወደ አንተ ያመጣልሃል። ከዛ ይሄኛውን እንደዚህ አድርገህ ትለቀውና እሱን እንደዚህ ትሰራለህ ማለት ነው። እና እንደ አቅምህ ክብደትህን በደንብ እየጨመርክ እየቀነስክ ትሰራለህ ማለት ነው። ያቅምህን ያክል እዚህ ይሄ እንደዚህ የሚሰራበት ነው። ቆንጆ ማሽን ነው። ናና እየሞከርከው እንደዚህ ነው ማለት ከባድ ነው። ዛሬ የመጀመሪያ ቀን ነው። ደከመኝ ጋይስ፣ በጣም ደከመኝ። እንሰራለን በደንብ። በቃ አይሊ አንድ እንትን እናደርግና ያ አንድ ሞክርና ይወጣል። በቃ እስካሁን ድረስ የሰራናቸው በሙሉ የአፐር በዲ ነው እንዳነገርኳችሁ። ማሽኖቹ እንዳሉ ሆነው እዚህ ደግሞ በጣም ልሰራባቸው የምትችሉ ለምሳሌ በተለይ ሎወር ቸስትን እንትን ለማድረግ ይሄኛው ደግሞ የተሻለ ልሰራበት የምትችል ማንኛውም ጅም ቤት ላይ የሚገኝ ነው። ግን አሰራሩን በደንብ ላሳይህ። ይሄኛው ትንሽ ከፍ ብሏል መሰለኝ። ቆይ እዛ ይሄን እንደዚህ አድርገህ ከታች ወደ ላይ እያነሳህ ማለት ነው። ይሄ ደግሞ የታችኛው የቸስት እንትን ፓርትህን በደንብ ያሰራልሃል ማለት ነው። ይሄ እንደዚህ አዮ የታችኛው እንደዚህ እያደረግ ትሰራለህ ማለት ነው። እስቲ ሞክሩ። ቀላል ነው። አይዞህ በጣም በቀላሉ ነው ያደረኩት። ወደዚህ አይደል ስራ ነበር። ለዛ ነው ያልጠፋል። እንሰራለን ጋይስ። ከዚህ በኋላ የመጣ ማድረጊያ ማሽኖች አሉ። ያ አሳያችሁ። ይሄን ማየት ትችላለህ። በጣም ቆንጆ ማድረጊያ ማሽኖች አሉ። መጨረሻ ላይ መሄድን ይቻላል ማለት ነው። አሪፍ ነው። ስለዚህ አሁን ምን የምትላቸው ነገር ካለ እዚህ መጥተው እንዲሰሩ ለመቀነስ? ኖርማሊ ኢዲኤፍ በጣም ዘመናዊና ለአሰራር ወይም በሰውነት ላይ ጥሩ ለውጥ ለማምጣት የሚያስችሉ ማሽኖች፣ በተለይ ቶማስ ከሚያደርጋቸው ጥሩ ነገሮች ቪዲዮ ራሱ ሞክሮ አይቶ ኮሜንቶችን ተቀብሎ ምናምን እና ቶሎ ለውጥ ሊያመጡ የሚችሉ መሳሪያዎችን ነው ይዘው የሚመጣውና ያያችኋቸው ማሽኖች በ2 ወር በ3 ወር ውስጥ ሰውነታችሁ ላይ ለውጥ ሊያመጡ የሚችሉ ቆንጆ ማሽኖች ናቸውና የትም የማታገኟቸው ማሽኖች ናቸው። ስለዚህ ኑ ወደ ኢዲኤፍ የመጣችሁ ስሩ አለን። እኛ እናግዛችኋለን አሉ። ስለዚህ ጥሩ ትሬነሮች አሉን። እነሱንም መጠቀም ትችላላችሁ። እኛም አለን። ይሄን ነው እያገዝን ያለ ነውና አስፈላጊ የሆነ የኑትሪሽንም እገዛ የምትፈልጉ ካላችሁ ሰውነታችሁን በደንብ ክብደታችሁንም መቀነስ የምትፈልጉ ካለ እኛ ጋር ሁሉም ነገር የተሟላ ነው። መታችሁ መስራት ትችላላችሁ። ኢዲኤፍ ያው ጸዴ ጂም ነው። በጣም የሚያምር ጂም ነው። በደንብ አሳያችኋለሁ። ያ እና ጋይስ ሌላ ቀን መጥተን በደንብ እንሰራለን። በደንብ ከሀይሌ ጋር እንሰራለን። በጣም አመሰግናለሁ ሀይሌ። የጓደኛ የወንድሜ ልጅ ነህ። የአባቴ ጓደኛ ነው ባይዘዌ ያልነገርኳችሁ እና በደንብ አድርገን እንሰራለን። ወዳችኋለሁ። ጋይስ አሁን እንደምታዩት ከዊዝ ማቲ ጋር ተገናኝተናል። ማቲ እንዴት ናችሁ? የያቫን ቤተሰብ ያኦ ሜክ ሹር ቱ ሰብስክራይብ ልጅ cuz like he's coming በትልቅ ነገር
Yep. ጋይስ እንደሰማችሁት ነው። ካሁን በኋላም ብዙ ቪዲዮ እንሰራለን አይደል? We're gonna work. Yeah. እንሰራለን በደንብ አድርገን እንሰራለን ጋይስ። ሰብስክራይብ ያደርጋችሁ Subscribe ያው subscribe አድርጉላችሁ። ወጣት አበረታቱ። ወዳችኋለን። ጋይስ ዛሬ እንዳያችሁት ጂም ሞክረናል። ያው ምንም አይልም 4-5 ወር አርግ ያለው ካልሰራው ጋይስ ብዙ ጠፍቶኛል ነው እንጂ ሰራ ነበር። እንደምታዩት እቃዎቹ በጣም ጸዴ እቃዎች አሉ። እዚህ ኢዲኤፍ እየመጣችሁ ጂም መስራት ትችላላችሁ ጋይስ። ማታቁት ቦሌ ነው የሚገኘው። ስልክ ቁጥርም አስቀምጥላችኋለሁ። ትደውላላችሁ፣ ትመጣላችሁ ጋይስ። ሳያቸው በደንብ እቃዎቹ የሚያምር ቃለ ጋይስ እንደነገርኳችሁ ነው። ዛሬም ቦክሲንግ አልሞከርኩም። ያው እንደሚታወቀው ዛሬ ደከመኝ በጣም። ሌላ ቀን መተን በደንብ እንሰራለን። ቶሚ ከመጣ በኋላም በደንብ እንመጣለን፣ እንሰራለን፣ በደንብ አብረን እንሰራለን። እንደነገርኳችሁ ጋይስ ስልክ ቁጥር አስቀምጥላችኋለሁ። ደውላችሁ መስራት ትችላላችሁ። አድራሻው ቦሌ ነው። ለማንኛውም በድጋሚ ያቫን ነኝ። ወዳችኋለሁ በጣም። ሰብስክራይብ ያደርጋችሁ ወዳችኋለሁ። ሰብስክራይብ፣ ላይክ፣ ኮሜንት ያደርጋችሁ ጋይስ። ወዳችኋለሁ። ባይ